እውቀት what's the purpose of this knowledge? ጥቅሙ ምንድነው ይሄ እውቀት? ከዛስ ብላችሁ ራሳችሁን ጠይቃችሁ ታጣቁ? ከዛስ ካወቃችሁ በኋላስ በቃ ሰፈር ነው ቁጭ የምትሉት? we learn to serve የምንማረው ለማገልገል ነው። ከትምህርት ሁሉ ጀርባ ያለው ብቸኛው ሚስጥር to serve ነው፣ ለማገልገል ነው። የሰው ልጅ ወደዚህ ምድር የተላከበት ብቸኛው ዓላማ not to make money ገንዘብ ለመቁጠርና ገንዘብ ለመስራት አይደለም፣ to serve ለማገልገል ነው። to live for others ለሌሎች ለመኖር ነው። ያልተማረ ለሌሎች መኖር አይችልም። ህይወት ደግሞ አስደሳች የምትሆነው when you learn for others or when you live for others ለሌሎች ስትኖሩ ብቻ ነው። የህይወት ትክክለኛውም ትርጉምና ጣዕሙንም አንደርስታንድ የምታደርጉት ለሌሎች መኖር ስትችሉ ብቻ ነው። ከእናንተ ያለፈ ህይወት ሲኖራችሁ ብቻ ነው። which means መቆምና አለመቆማችሁ ማተር የማያረግ ከሆነ ባትኖሩ ይመረጣል። የእናንተ መቆምና አለመቆም ሌሎች ላይ ኢምፓክት ሊፈጥር ይገባል። የእናንተ አለመኖር እኛን ሊጎዳ ይገባል። የእናንተ መኖር ደግሞ እኛን ሊጠቅም ይገባል። ያ ደግሞ የሚገኘው ባይ ለርን ነው፣ በመማር ብቻ ነው። እንጀራውን ለመሸጥ ጥሩ ምላስ ካላችሁ በቂ ነው። እንጀራውን ለመጋገር ግን መጋገርን መማር ያስፈልጋል። አገልጋይ ማለት እንጀራውን የሚጋግረው ማለት ነው ቤት ውስጥ። ያንን ለማወቅ ደግሞ እንዴት እንጀራ እንደሚጋገር you have to know that ማወቅ መቻል አለባችሁ። ህይወት እንዴት አስደሳች እንደሆነች ልነግራችሁ አልችልም። ለሌሎች መኖር ሲጀምሩ you have to learn መማር ይግድ ያለባችሁ ማለት ነው። to live for others ለሌሎች ለመኖር። ዛሬ ከኔ ጋር ፊዚክስን እንጀምራለን። እንግዲህ 11ኛ ክፍሎች ዩኒት 4 ላይ ነው ያላችሁት። 12 እርግጠኛ አይደለሁም፣ ግን ከታች ነው የምንጀምረው። ከዜሮ እንጀምርና ወደ ላይ እናመጣዋለን። እንግዲህ ፊዚክስ ውስጥ ብዙ ጽንሰ ሐሳቦች አሉ። እነዛን ሁሉ ጽንሰ ሐሳቦች ለመረዳት ግን ዋና የፊዚክስ መሰረት ወይም ደግሞ ፊዚክስ የተወለደበት አካባቢ ፊዚካል ኳንቲቲ እንለዋለን ወይም ቬክተርን እንጀምራለን ዛሬ። ቀጣይ በሚኖረው 2 ቀናቶች ላይም ደግሞ ቀጣይ ሳምንት እንጨርሳለን። ከዛ በኋላ የቬክተር ልጅ አለ። ቬክተር ልጅ ወልዷል፣ ሞሽን ይባላል። ሞሽን ደግሞ 3 ልጆች አሉት። ሞሽን ኢን 1 ዳይሜንሽን፣ 2 ዳይሜንሽን እና 3 ዳይሜንሽን። 1 ዳይሜንሽን እና 2 ዳይሜንሽን እዚህ ዩኒቨርሲቲ እስከምትገቡ ድረስ ታውቋቸዋላችሁ። ሞሽን ኢን 3 ዳይሜንሽን ደግሞ ዩኒቨርሲቲ ስገቡ ትተዋወቁታላችሁ ማለት ነው። እነዚህ 1D 2D እና 3D የሚባሉት የሞሽን ልጆች ደግሞ ሌላ ልጅ ወልደዋል፣ ዳይናሚክስ ይሰኛል። ዳይናሚክስም ደግሞ ልጅ አለው፣ 3 ልጆች ወርክ ኢነርጂ ፓወር ይሰኛሉ። እነዚህ ወርክ ኢነርጂ ፓወር ደግሞ በጋራ አንድ ልጅ ወልደዋል፣ ሲምፕል ማሽን ይባላል። እንደዛ እያለ ስሩ ፕሮግረስ እያየነው እንመጣለን ማለት ነው። ዛሬ ግን ቬክተር የሚለውን ጽንሰ ሐሳብ እንጀምራለን። እንግዲህ ቬክተርን ስንጀምር ቬክተር የተወለደበት ሰፈር ወይም አካባቢ ፊዚካል ኳንቲቲ ይሰኛል። ከዚህ ነው የምንጀምረው ዛሬ ፊዚካል ኳንቲቲ። ከዚህ በፊት ፊዚክስ የሚመቻችሁም የማይመቻችሁም፣ ፊዚክስ የሚገባችሁም የማይገባችሁም ልጆች ዛሬ እንደሚገባችሁ እርግጠኛ ነኝ። ትንሽ ትኩረታችሁን ብቻ ስጡኝ። ማዳመጥ ነው። ስንጨርስ ትጽፋላችሁ። አጻፉት፣ ዝም ብላችሁ ብቻ አዳምጡኝ። ፋይናሊ ትይዙታላችሁ። ደብተራችሁን ዝግት አድርጉት። ካጠገባችሁ ያለው ልጅ የምትወዱት ከሆነ ደብተሩን ዝጉበት፣ የምትወዱት ከሆነ ብቻ ዝግት አድርጉበት። እሺ፣ ፊዚካል ኳንቲቲ what does mean ፊዚካል ኳንቲቲ? ፊዚካል ኳንቲቲ በአማርኛም በኦሮምኛም ቀጥተኛ ትርጉሙን ንገሩኝ። what does mean ፊዚካል ማለት ምን ማለት ነው? ፊዚካል አለው ልጁ። ፊዚካል ምን አለው? አካል አለው። ፊዚካል አካል የሚነካ የሚዳሰስ። ኳንቲቲ what about ኳንቲቲ ምን መጠን ወይም ደግሞ ኳንቲቲ በቁጥር መቀመጥ የሚችል፣ ኳሊቲ በቁጥር መቀመጥ የማይችል። so this physical quantity አካል ነው፣ በእጅ የሚዳሰስ የሚነካ። ኳንቲቲ በቁጥር መቀመጥ የሚችል ወይም መለካት የሚችል። so this physical quantity is a property of
property of a material ማቴሪያል ፊዚካል ኳንቲቲ ምንላቸው የአንድ ማቴሪያል ፕሮፐርቲ ናቸው። የአንድ ማቴሪያል ማለት በእጅ ሊነካና ሊዳሰስ የሚችል የአንድ አካል ምን ባህሪ ወይም ፕሮፐርቲ ማለት ደግሞ ስለ አንድ ነገር ዲፋይን ለማድረግ የምንጠቀማቸው ተርሞች ወይም ደግሞ ወርዶች። ፎር ኤግዛምፕል ዳኒ ታውቁታላችሁ ወይ? ዳኒ የትኛው? ዳኒያ አጭሩ ባህሪ ነው። ዳኒያ ጤም የሚለው ባህሪ ነው። ዳኒያ ወፈር የሚለው ባህሪ ነው። ዳኒያ ቆንጂዮ ባህሪ ነው። not only that ዴስኩን አቀብለኝ እስኪ ዴስኩን አቀብለኝ። የትኛውን ዴስክ? የብረቱን ነው የእንጨቱን ነው? ቡኒውን ነው ጥቁሩን ነው? ትልቁን ነው ትንሹን ነው? አንድን አካል ዲፋይን ለማድረግ ወይም ስለ አንድ አካል ማብራሪያ ለመስጠት የምንጠቀማቸው ወርዶችን ፕሮፐርቲ ወይም ባህሪ ይላቸዋል። አንድ አካል በሁለት አይነት መንገድ ሊቀመጥ ይችላል። አንደኛ ቤዝድ ኦን ኳሊቲ ሊቀመጥ ይችላል፣ ከጥራቱ ሊቀመጥ ይችላል። ሁለተኛ ደግሞ ቤዝድ ኦን ኳንቲቲ ሊቀመጥ ይችላል፣ ከብዛቱ አንፃር ሊቀመጥ ይችላል። ፎር ኤግዛምፕል ዳኒ ታውቀዋለህ ወይ? ዳኒ የትኛው? ዳኒ ያጠይሙ በቁጥር ይቀመጣል? አይቀመጥም። ኳሊቲ ነው ማለት ነው። ዳኒ የትኛው? ዳኒ ቆንጆ በቁጥር ይቀመጣል? አይቀመጥም። ኢትስ ኦልሶ ዋት ኳሊቲ። ዳኒ የትኛው? ዳኒ አጭሩ በቁጥር ይቀመጣል? አይቀመጥም? ይቀመጣል። ለምን? በሜትር ይለካል? ይለካል። ኳንቲቲ በቁጥር መቀመጥ የሚችል። ዳኒያ ወፍራሙ በቁጥር ይቀመጣል? አይቀመጥም? ይለካላ? ይቀመጣል። ኳንቲቲ ብለን እንጠራዋለን ማለት ነው። ተስማማን አይደለም? ስለዚህ እኔና እናንተው የምናጠናው ኳሊቲ ነው ኳንቲቲ ነው። ስለ ፊዚካል ኳሊቲ ኬሚስትሪ ያጠናልናል። ፊዚክስ ደግሞ ስለ ፊዚካል ኳንቲቲ which means physical quantity is a property of a material የአንድ ማቴሪያል ፕሮፐርቲ ነው that can be quantified መደረግ የሚችሉ ወይም በቁጥር መቀመጥ የሚችሉ ሊለኩ የሚችሉ ማለት ነው። ኳሊቲፋይድ ደግሞ ብናደርገው በቁጥር መቀመጥ የማይችሉ። አሁን ግን ኳሊቲፋይድ ነው ኳንቲፋይድ ነው? ኳንቲፋይድ። so this physical quantity is divided into two በሁለት እንከፍላቸዋለን based on SI unit ከSI ዩኒታቸው አንፃር በሁለት እንከፍላቸዋለን። ማንናማ? based on SI unit means standard international unit ከመለኪያ ያዳቸው አንፃር በሁለት ይከፈላሉ። ማንናማ? basic and derived or fundamental እና ማን ብለን እንከፍላቸዋለን? derived። wonderful ጎበዞች። derived ብለን እንከፍላቸዋለን። fundamental ወይም basic ምንላቸው they can be measured directly በቀጥታ ሊለኩ የሚችሉ are quantities that can be measured directly በቀጥታ ሊለኩ የሚችሉ ወይም ደግሞ ያለምንም ስሌት ያለምንም ማባዛትና ማካፈል ያለምንም ካልኩሌሽን በቀጥታ ሜጀር ልናረጋቸው የምንችላቸውን ፋንዳሜንታል ብለን እንጠራቸዋል። ድራይቭ ደግሞ ምንላቸው? ድራይቭ አድርግ እስኪ ድራይቭ በስሌት የሚገኙ or are quantities that can be obtained የሚገኙት በምንድነው? by combine በማድረግ ነው። እነማንን? fundamentals by combining fundamental ኳንቲቲዎችን በመቀላቀል ወይም ድራይቭድ ምንላቸው በስሌት የሚገኙ በማባዛትና በማካፈል የምናገኛቸው ድራይቭድ እንላቸዋለን። በቀጥታ የሚለኩትን ደግሞ ፋንዳሜንታል ብለን እንጠራቸዋለን ማለት ነው። ፎር ኤግዛምፕል ፋንዳሜንታል ከምንላቸው መካከል ስንት ሰዓት ነው? 8 ሰዓት ለማለት ይሄ ልጅ አባዝቷል? አካፍሏል? ማባዛትም ማካፈል የማያስፈልገውም ፋንዳሜንታል ነው። you see time ስንት ኪሎ ሽንኩርት ልስጥሽ? ኦኬ ዛኪርን ሄዳችሁ 2 ኪሎ ዛኪርኛ ሰፈር ያለ ባለ ሱቅ ነው። እሺ 2 ኪሎ ሽንኩርት ስጠኝ ብትሉት ዛኪር ቁጭ ብሎ ያባዛል ያካፍላል ወይስ ዝም ብሎ ይለካል? ዝም ብሎ አመጣው ሚዛን ላይ ማስቀመጥ ነው። ፋንዳሜንታል በቀጥታ ነው የሚገኘው። you see ማስ የዳኒ ቁመት ስንት ነው? ታባዛለህ ታካፍላለህ? ምንድን ነው የምታደርገው? ጀስት ሜትር ታመጣና ታደርጋለህ። መለካት ሌንግዝ በቀጥታ ነው የሚለካው። you see ማባዛት አያስፈልገውም ማካፈል አያስፈልገውም። የዚህ ቤት መጠነ ሙቀት ስንት ነው? the temperature of this class ቴርሞሜትር ታመጡና መለካት በቀጥታ ማባዛትና ማካፈል አያስፈልገውም። temperature and the other one is በዚህ ገመድ ውስጥ ያለው የኤሌክትሪክ ከረንት መጠን ምን ያክል ነው?
ጀስት አሜትር አመታችሁ አሜትር የሚባል መሳሪያ አለ መለካት ማባዛትና ማካፈል አያስፈልገውም ኤሌክትሪክ ከረንት እሺ ስንት ወንዶች አሉ እዚህ ክላስ ውስጥ 1 2 3 4 5 6 እዚህ ክላስ ውስጥ ያሉ ወንዶችን ለማወቅ ማባዛትና ማካፈል አስፈላጊ ነው ምንድነው የምታደርጉት ዝም ብላችሁ በቀጥታ መቁጠር amount of substance የነገሮች ብዛት you see amount of and the last one is luminous intensity ወይም የብርሃን ጥንካሬ የምንለው እዚህ ውስጥ ይካተታል በቀጥታ ነው የሚለካው ማለት ነው these are fundamental ያለምንም ስሌት ያለምንም ማባዛትና ማካፈል የምናገኛቸው what about derived combine በማድረግ ነው የምናገኘው በማባዛትና በማካፈል for example የዚህ blackboard ስፋት ስንት ነው አናውቅም እውነትን ነጋገር አናውቅም እንዴት ነው የምናውቀው ስፋትን ለማወቅ ኤሪያ ማለት ነው length times length እና width ምን ትላላችሁ ታባዛለ ማባዛት አለ ኤሪያ ድራይቭድ ነው ዋው እሺ ቮሊዩሙ ስንት ነው የዚህ ብላክቦርድ አናውቅም ቮሊዩም ማለት ነው length times width times what length width እና height ምን ትላላችሁ ታባዛለ በማባዛት ነው የሚገኘው በስሌት ነው የሚገኘው ቮሊዩም ወንደርፉል እሺ የዳኒ ዴንሲቲ ስንት ነው አናውቅም የዳኒ ዴንሲቲ ለማወቅ ዴንሲቲ ማለት ነው ማስ ኦቨር what ማስና ቮሊዩም ምን ትላለህ ታካፍላለህ በማካፈል ነው የምታገኘው አይገርምም እሺ ዴንሲቲ ኤኒ አደር የዳኒ ስፒድ ስንት ነው አናውቅም የዳኒ ስፒድን ለማወቅ ስፒድ ማለት ነው ዲስታንስ ዲቫይድ ባይ ታይም ዲስታንስ እና ታይም ምን ትላለህ ታካፍላለህ so it is derived speed derived ነው ኤኒ አደር የዳኒ ዌይት ስንት ነው I don't know የዳኒ ዌይት ለማወቅ ዌይት ማለት ነው ማስ ታይምስ ማስና ግራቪቲ ምን ትላለህ ታባዛለህ look ጉድ እኮ ነው እሺ ኤኒ አደር ዳኒ አሁን እዚህ ዲስክ ላይ ያወጣውስ ምን ያክል ፎርስ ነው አናውቅም ዳኒ ያወጣውን ፎርስ ለማወቅ ፎርስ ማለት ነው ማስና አክሰለሬሽን ምን ትላለህ ታባዛለህ it is also derived ሌላ መዘርዘር ትችላላችሁ አክሰለሬሽን velocity ወዘተረፈ እያለን ደግሞ መጥቀስ እንችላለን ማለት ነው this is the difference between fundamental and derived ወይም ደግሞ እንዲሁ ስናመጻድቀው በጣም ስናወሳስበው ምን ብለን ዲፋይን ማድረግ እንችላለን fundamental የምንላቸው are quantities that have their own SI unit የራሳቸው ዩኒት ያላቸው or are quantities that have internationally agreed definition ኢንተርናሽናሊ ተስማምተን SI ዩኒት የሰጠናቸው ፋንዳሜንታል ናቸው for example የታይም SI ዩኒት ሰከንድ ነው ማስ ኪሎግራም ሌንግዝ ሜትር ቴምፕሬቸር ኬልቪን ኤሌክትሪክ ከረንት አምፒር አማውንት ኦፍ ሰብስታንስ ሞል ሉሚነስ ኢንቴንሲቲ ካንድል ኦኬ ድራይቭድ ጋር ደግሞ ስንመጣ ድራይቭድ ደግሞ ምን ናቸው are quantities they don't have their own unit የራሳቸው ነው ዩኒት የሌላቸው ይልቁኑ የነዚህ SI ዩኒት መለኪያ አሃድ የምናገኘው የነዚህን በማቀላቀል ነው ለምሳሌ ኤሪያ የኤሪያ SI ዩኒት ምንድነው ሜትር ስኩዌር እንዴት አገኛችሁት ሌንግዝ በምንድን ነው የሚለካው ዊድዝ ሜትር ሲባዛ ሜትር ስለዚህ የኤሪያን SI ዩኒት ያገኛችሁት የሌንግዝን SI ዩኒት ምን ብላችሁ ነው ቀላቅላችሁ ኦኬ ቮሊዩም ሜትር ኪዩብ ሌንግዝ በምንድን ነው የሚለካው ዊድዝ ሄይት ሜትር ምን ይሰጣል ስለዚህ የቮሊዩም SI ዩኒት የተገኘችው የሌንግዝ SI ዩኒት ምን በማለት በመቀላቀል ነው and the other one is እስኪ density የዴንሲቲ እንፈልግ density ማለት ነው mass over volume mass ምንድነው yes mass fundamental derived ነው fundamental volume is derived ግን volume ማለት ደግሞ ምን ማለት ነው length times width times height ነው length fundamental ነው derived ነው fundamental በቀጥታ ይለካል width ፋንዳሜንታል ሄይትስ ቁመትስ ፋንዳሜንታል በቀጥታ ይለካሉ የማስ SI ዩኒት ምንድነው ኪሎግራም ሌንግዝ ሜትር ዊድዝ ሄይት ሜትር ኪዩብ ስለዚህ የዴንሲቲም ዩኒት የተገኘው የማንን ዩኒት በማቀላቀል ነው የፋንዳሜንታል ዩኒት በማቀላቀል ነው ያስማማናል አይደል and the last one speed ማለት distance over time distance ሜትር time ሰከንድ ኦኬ የስፒድ ዩኒትም የተገኘው የማንን ዩኒት በማቀላቀል ነው ሜትር የምንድነው የሌንግዝ ሰከንድስ የታይም ስለዚህ የፋንዳሜንታልን በማቀላቀል ነው ማለት ነው ተግባባና ስለዚህ ፋንዳሜንታል ምንላቸው የራሳቸው የሆነ ዩኒት አላቸው ድራይቭድ ምንላቸው የራሳቸው ዩኒት